መከራችን እኮ በዛ። ቦረንትቻ እኔም የተወለድኩበት ቦታ አለ። አቴቴም እንዳውን ከቤተሰቦቼ እንደዛ የሚያረጉ ወደ አያቶቼ አካባቢ ሴቶቹ እንደሱ ያረጋሉና ያው ልጅ ሆነን አናቅም ማለት እንደሆነ አቴቴ ዱላ፣ አቴቴ ሲፋ፣ አቴቴ ምናምን የሚባል ያረጋሉ እና ጨው የሌለው ቅንጨ ምናምን ሄደን እንበላለን። ቦረንትቻም ግንቦት ላይ ሲደረግ አቃለውና ከኛ ፋሚሊዎች የሚያረጉ አሉ። ታዲያ ካህናቱ ቤተክርስቲያን ሩቅ ነው ሲመጡ ይሄንን ያስተምራሉ፣ ይሄን ተው ይላሉ፣ ይቆጣሉ፣ ይሞክራሉ። ተቀይጦ የኖረ ነገር ነው። እኔ እሱ የቤተክርስቲያን ትምህርት የሚገላግለው ነው። ችግር የሚሆነው ለናዚዝም ወይንም ለዘረኝነት እንዲመች ተደርጎ መንግስታዊ ሲሆን ነው። አሁን ዛር መንግስታዊ ሲሆን ዘር ያጠፋል፣ መጥፎ ነው። ዛር መንግስታዊ ሆነ ዘር ያጠፋል። ዛር ነው መንግስታዊ ሆነው ኢትዮጵያ ውስጥ ለዛር ካርታ ይሰጣል፣ ለዛር ሰው ይሰዋለታል፣ ሰው ይገደልለታል፣ ባንዲራ ይሰቀልለታል። አሁን ችግሩ እሱ ነው እንጂ እኮ እኔ ሰው ዋዳሪ ቅቤ ይቀባ ዛፍ ይሳም እሱ በትምህርት የሚያልቅ ነገር ነው። ይሄ የኔ ባህል ነው ሲልህ ይሄ ባህል ይጎዳሃል። እኔና ያ ሰው እኔ እንደ ግለሰብ ያ ሰው ደግሞ እንደ ግለሰብ ስንከራከርና ስንማማር ያልቃል እሱ። በሽመልስና በአብይ እጅ ተይዞ በታንክና በበጀት ሲጠበቅ ያኔ ነው ዘር አጥፊ የሚሆነው። ጀርመን የሆነው ይሄ ነው እና ናዚዝም ነው እና እሱን ጥናቶች ስላሉ እሱን ብናነሳ መልካም ነገር ነው መስለኝ። እኔ በግልማ ስንት ንፋቂ ያለብን፣ ስንት ክደት አለ፣ ስንት ቅይጥ አለ ኢትዮጵያ ውስጥ። ብዙ ነው የተቀየጠው፣ ብዙ የተበላሸ ነገር አለ፣ ብዙ የተበላሸ ነገር አለ። እረኛው ይሄን በትክክል መስራት አልቻለም። በቃ በምቾት ውስጥ ሰምጠህ ዝም ብለህ ብልጭልጭ እያየህ እልልታና ትላልቅ በዓል እያከበርክ መኖር ነው እንጂ ስንት ነፍስ ጠፋብኝ፣ ምን ተቀየጠ፣ ትዳር እንዴት ሆነ፣ የቤተሰብ ወንጌል ምን ይመስላል፣ ማን እንዴት እያደገ ነው፣ ዘረኛ ሁሉ ተሰብስቦ ሰማዕታት ሲባል ይሄ እንዴት ሊከሰት ቻለ? ይሄን እላይ እኔ አሁን ዞሬ ቤታችን ላይ ነው የምመለሰው። በእውነት ነው ያለፈው አልፏል። ግን ይሄንን አሁን የውይይት የሲኖዶስ አጀንዳ አድርጎ እንዲህ አይነቱን ቆሞስ እንዲህ አይነቱን ምእመን እንዴት እናስተምር? አንድ ሁለተኛ ይሄንን ጸረ ክርስቲያን የሆነ ነገር ወደ ፖለቲካ ያመጣው መንግስት ጋር እንዴት እንመዋገት ነው። ሄዶ እጅ ያነቃነቁ ትዛዝ እየተቀበሉ ቀኖና መሻር አይደለም። ይሄንን ጸረ ክርስትና የሆነ ነገር ህዝቡ እሺ እኛ አስተምረን እስክንለውጠው ምን አገባ? አሁን ቤተክርስቲያን ስለ አንድነት ምን አገባት የሚለው ነገሩማ ስለ ዋቂ ፈታ ግን ያገባኛል ይላል መጥቶ። በጣም እኮ ግራ የገባው ነገር እኮ ነው። ለዚህ ነው እውነታቸው ነው ለነገሩ እኛ ነን ግራ የምንጋባው እንጂ ቁማር ነው ብሏል ሽሜ። ቁማር ነው እውነት የሚባል ነገር የለም ብሎናል። ንህሊዝም ነው ንህሊስት የምንለው ይሄ ምንም ኮንፊውዝድ የሆነ መሰረት የሌለው ለክርክር የማይመች አመክንዮ የሌለው ፍልስፍና የሌለው እለት እየፈጠርክ እንዴት ዳሜጅ እንደምታደርግ የማፍረስ መንገድ ነው ንህሊዝም ነውና ይሄንን እኔ አልባዊነት ምለው ሌላ ትርጉም አጥቼ ነው። አልባዊነት ወይ በእምነት መታተረታው ወይ በሎጂክ አትረዳው ወይ በፍልስፍና አትረታው። በተለይ ጠበንጃና ገንዘብ ከያዘ በኋላ ሐሰተኛ አትችለው ከቻለ ያጭበረብርሃል፣ እንቢ ካልከው ይገላል፣ ኮንሰንትሬሽን ካምፕ ያስገባሃል፣ ድሮን ይለቅብሃል እና የዛ አካል ነውና ነጥሎ ማየት አይቻልም። እና አንድ ጥናት በአጋጣሚ እንደዚሁ የተለያየ ጥናት አይ ነበር። አንድ the twisted cross የሚል ትልቅ ጥናት አለ። እሱን እያደነቅኩ ኖሬ እንደገና ሁሉንም ሰመራይዝ ያደረገ አንድ ጆርናል አይቼ ነበር ነግሬውት ከሆነና እሱ ላይ ያየው ትንሽ ደቂቃ ወስጄ እስቲ ላሳይና እንዴት ከኛ ጋር እንደሚመሳሰል እርሶ ኮሜንት ካረጉ በኋላ መለስበታለሁ። እና የጥናቱ
ጥናቱ ምናልባት ርዕሱን እዚህ ላይ ዲስፕሌይ ማድረግ ይችላሉ ልክየሎት ከሆነ የላኛዋን በእንግሊዘኛ የተጻፈችዋን እሺ ሰው ምንጩን እንዲያቅ ቴሌግራም ላይ ልክየዋለሁ በጣም ጥሩ ያቀረብክ እኔ እንተማለው ሶስት ያዘጋጁን ላውራ የተዘጋጀው በሴንትራል ዩሮፒያን ሂስትሪ ሶሳይቲ ኦፍ ዲ አሜሪካን ሂስቶሪካል አሶሲዬሽን ነው በ2019 ነውና the metaphysics of race revisiting nazism and the religion ነው የሚለው ናዚዝም እና ሃይማኖት ያላቸውን ቁርኝት የተለያዩትን ዘመናት ጥናት ሰብስቦ ነው ጆርናሉ ያዘጋጀው ናዚ ይላል ሃይማኖትን በተለይ ክርስትናን በሚመለከት የነበረውን አስተሳሰብ የሚያመለክተው ነገር ምንድነው ምልክቶቹ የሚከተላቸው መንገዶች ሁሉ ከክርስትና ነገረ መለኮት ዶግማቲክ መሆንን ማለት ነው ከክርስትና ህይወት ቃኖናን በህግ መኖርን እነሱን ይወስድና ምልክቶቹ መስቀል የናዚ ስዋስቲካውን መስቀል ያረግና ዶግማውን ደግሞ ዘረኝነት ያረጋዋል አሪያን ዘር ከሌላው ይበልጣል ይላል ቃኖናውን ደግሞ እንዲህ ነው የምትኖረው ቅዳሴውን መዝሙሩን ሪቹዋሉን በሙሉ በጀርመን ክርስቲያኒቲ የሚባል መፍጠር ስለነበረባቸው ምን ማለት ነው ዘረኝነትን የሚፈቅድ የጀርመን ታላቅነት የሚያስተምር ሰው ሁሉ ከአዳም ተገኘ ብሎ የሚያስተምረው ለዘረኝነት ስለማይመች ለናዚ ፓርቲ የሚመች ክርስትና እንፍጠር ነው ፈጽሞ ግን ክርስትናን እናጥፋ ካልን የጀርመን ህዝብ 100% ክርስቲያን ነው በዛ ጊዜ ካቶሊክና ፕሮቴስታንት ነው 100% ፕሮቴስታንቱ ራሱ የዚህ የሉተር ፕሮቴስታንቱ እንዳሁኑ በየጎዳናው ቸርች መክፈት አይችልም ልክ እንደ ሲኖዶስ ከካቶሊክ የወረሰው ስርዓት ነበረው በየክፍለ ሀገሩ ሀገረ ስብከት አለው በየክፍለ ሀገሩ ሀገረ ስብከት አለው አባት አለው እንደገና እንደ ሲኖዶስ ይሰበሰባል በሀገር ደረጃ ድሮ በዛ ዘመን ሂትለር ሲነሳ ማለት ነው ስለዚህ እንደፈለክ ሃይማኖቱን ማኒፑሌት ማድረግ ስለማትችል አይሁድ ለምሳሌ ያነሰ ዘር ነው መጥፋት አለበት ብለ በቀጥታ ብታስተምር መጽሐፍ ቅዱስ ተክሰው ይቃወሙሃል ጀርመኖች ራሳቸው የማይቃወምህ ክርስትና መፍጠር አለበት አሁን ኦሮሞማና ህዋት ሲኖዶስ የሚፈጥሩት ተሳክቶላቸው ሰማዕታት አሉላቸው አይደል ወራሪውን ተግላላ ስለዚህ የጀርመን ክርስትና በጣም ፓራዶክስ ነው የጀርመን ክርስትና ጸረ ክርስትና ነው ግን በክርስትና ስም ነው ራሱን የሚመራው ጸረ ክርስቲያን ነው ግን በክርስትና ስም ነው ራሱን የሚመራው ክርስትናን በማጥፋት በመትኩ በተፈጥሮ ህግ ላይ የተመሰረተና ዘረኝነትን ህጋዊና ተቀባይነት ያለው ሪዮት የሚያረግ ሃይማኖት ይፈልጋል ለሂትለር ፓርቲ ስራ መስራት ይሄ በማረግ መጨረሻ ላይ ግን ኤቴይዝም ፍጹም ክደት ጋር ሊወስዳቸው ነው መሪዎቹ ኤቴይስት ናቸው ግን ህዝቡን ለመምራት ሲሉ ክርስትናውን ስሙን ይጠሩታል ልክ አሁን ህዋት ኤቴይስት ሃይማኖት የለው ማንኛው ላይ ራሱ ኦርቶዶክስን ዝቅ ማድረግ እስልምናን ከፍ ማድረግ ብሎ የጻፈ ነው ብዙ አባቶችን ገሏል ህዋት ጫካ ያያለ ገብረመድን ዝርዝር ይሰጡሃል አሁን አውስትራሊያ ያሉት ገብረመድን አራያ ህዋት ያቸውን ባታውያንና ሊቃውንት ይነግራል ጸረ ክርስቲያን ነው ሃይማኖት የለውም ግን ፊት ለፊት ሃይማኖት የለኝም ካለ የትግራይ ህዝብ ሃይማኖተኛ ስለሆነ ልጆቼ ማለት ያቅተዋል አስተባብሮ ወደ ጦርነት ሊነዳቸው አይችልም መሳሪያ ሊያረጋቸው አይችልም ስለዚህ ያታልላቸዋል ክደቱን ደብቆ ትግራዋይነት የሚባል ሃይማኖት ፈጥሮ ትግራዋይነት ከኦርቶዶክሳዊነት በላይ ነው የሚለውን ይፈጥራል አሁን ሂትለር ያደረገው ምንድነው ምን ይላል ጥናቱ ሲያጠቃልሉት ናዚያዊነት ይላል ናዚዝም ወይንም ናዚያዊነት ለዘረኝነት እንዲስማማ ተደርጎ የተቀመረ ጸረ ሴማዊነትን ጸረ ክርስትናንና ጸረ ማርክሳዊ ሪዮትን አንድ ላይ ያዳበለ ግን በክርስቲያን ስም የሚጠራ ነው ይላል ጸረ ሴማዊነትን ጠላት ይፈልጋል ዘረኝነት አሁን ጸረ ሴምነት ኩሽ እኛ ኩሽነን እንንተና ሴም ናቸው እንደሚሉት ማለት ነው እኛ ዋይነን እንንተና አማራ ናቸው ኦሮሞ ናቸው እኛ ኦሮሞ ነን እንትና አማራ ነው ሁሉም ጣቱን የሚጠቁመው በርግጥ በአይሁድ ፈንታ ኢትዮጵያ ውስጥ በአይሁድ ፈንታ አማራ
በአርያን ዘር ፈንታ ኦነግና ህዋት ናቸው ያሉት። በጀርመን ክርስቲያኒቲ ፈንታ ደግሞ የጊምቢው የዚህ ሆስፒታል ውስጥ በሁለተኛ ዓለም ጦርነት በኋላ የተፈለፈለው የኦነግ ፕሮቴስታንት እና ግራኝን የሚናፍቀው ወሃቢያ እና አብይ የሚያመልኩት ብልጽግና ወንጌል አሁን አከሮ የመጣው እና እነ ሽመልስ የሚንከባከቡት ዋቂፈታ እነዚህ ተጋምደው በብልጽግና መሪነት ኦርቶዶክስ ላይ ነው ጣታቸውን የሚያረጉት ማለት ነው። አየው ኦሮሞን ብትሆን አታመልጥም ከዚህ በፍጹም። አዎ እና ጸረ ሴማዊ ጸረ ክርስትና ጸረ ማርክሳዊ ሪዮት ነው። እዚህ ጋር ፓራዶክሱ ማርክስን የሚጠላ ይመስላል። ማርክስ ዳርዊኒስት ነው። በቁሳቃል የሚያምነው ናዚዝም ዳርዊኒስት ነው። በዘረኝነት ነው የሚያምነው። አየ ሼር ያደርጋል። ግን ጸሩ ነኝ ይላል። ለምንድን ነው? ህዝቡን ለማታለል። ህዝቡ ክርስቲያን ስለሆነ ማርክሲዝምን ይጠላል ህዝቡ። ስለዚህ ህዝቡ የሚጠላውን ይጠላለትና ለስም ህዝቡ የማይጠላውን አይሁድ ግን እንዲጠላ ያደርጋል። ምን አድርጎ? እኛ ልዩ ዘር ነን፣ ድሮ ትልቅ ነበር፣ አንደኛ ዓለም ጦርነት እንድንሸነፍ ያደረጉን እነሱ ናቸው። አሁን አሳነሱ። ልክ አሁን ኦሮሞማ እኛ ሀገር ነበረን፣ ሰሜናውያን ወሰዱብን፣ ትልቅ ስልጣኔያችንና አክሱም ሁሉ የኛ ብቻ ነበር፣ ታሪክ ሰርቀው ነው፣ የኑቢያ ስልጣኔ የኛ ብቻ ነበር። አሁን ዋቂፈታን እስከ ቀይ ባህር እናከብራለን እንዳለው ትላንትና ሽሜት እናከብራለን። ከዛ ይሄንን መልክ ለማያስያዝ ደግሞ ሰው እንዲወናበድለት ክርስትናን በማጣመም ክርስትናን ይፈጥራል፣ ቸርች ውስጥ ይገባል፣ ይሰብካል። ከዛ ምን አረገ ሂትለር? ቅዳሴ ቀየረ፣ መዝሙር ቀየረ። ከዛ በየወታደር ካምፑ ደግሞ ካህናት ሾመ። የመጀመሪያዎቹ ፕሮቴስታንቶች ሬዚስት ሲያደርጉት ጉባኤ ጠራና በአንድ ቀን መሪዎቹን አስቀየራቸው። ልክ አሁን ሲኖዶሱን ለመቀየር እንደሞከረው አብይ ማለት ነው። ኤግዛክትሊ መንገዱ አንድ አይነት